ኦኬ ስለ ምርጫ እስቲ አንድ ነገር እንበል። ምርጫ ያው አውርተናል። ነዶ ስለ ነዶ አውርተናል። ነዶ ያው ብልጽግና ብሎ ጉስቁልና ካለ ስንዴ ብሎ ምንድነው? ጠይቁኝ፣ መልሱ ራሳችሁ። ብልጽግና ብሎ ጉስቁልና ካለ ስንዴ ብሎ ምን ይላል? ያ ሁልጊዜም ተቃራኒ ነው። ይሄንን ሎጂክ እንዳትረሱ። ብልጽግና ካለ ብሎ ቀላል ጊዜ አይደለም። 8 አመት በተግባር ተፈትኖ የወደቀ ማለት ቀላል ነገር አይደለም። ቴክ ሲሪየስ ወገኖች። አንዳንድ ጊዜ አንዳንድ ሰዎች ዝም ብሎ በቃ ባወጣ ያውጣ በቃ ዝም ብሎ ፈዟል፣ በቃ ደንዝዟል። ወንድሜ እህቴ፣ የሚሊዮኖች ህይወት እጣ ፈንታ ጉዳይ ነው። እኔ የማወራው፣ እኔ የምጮኸው፣ እኔ ድምጽ መሆን የምፈልገው ሚሊዮን ትምህርት ላጡ ዜጎቼ ነው። ወገኖቼ፣ ወንድሞቼ፣ እህቶቼ፣ ሚሊዮኖች። እንግዲህ በዓለም ላይ በርካታ ሀገሮች 1 ሚሊዮን ህዝብ የሌላቸው አሉ። 9 ሚሊዮን ህፃናትን ከትምህርት ገበታ ውጪ ስላደረገ መንግስት ነው ማለት። በወላይታ ብቻ ከ150,000 በላይ ዲግሪ የተመረቁ ወጣቶችን ስራ ፈት ያደረገ፣ ስራ ፈት አይደለም፣ ስራ ፈተው አይደለም፣ ፈልጎ አጥቶ እድል ተነፍጓቸው በፖሊሲ ምክንያት ነው። ይሄ እነዚህ ሰዎች መንግስት የስራ እድሎችን ፕሮቫይድ የማድረግ ሁኔታዎችን ሌበር ኢንሴንቲቭ ተብሎ እኮ ብዙ ብር ድጎማ ሁሉ ይሰጣል። ታክስ ኤግዘምፕት ያደርጋል መንግስት እኮ። ይሄ ምን አይነት አላዋቂም አሰራርንም ማያቅ ዝም ብሎ በድንግዝግዝ የሚሄድ መንግስት ስለሆነ he don't care። ለዜጎቹ ምንም የማይሰማው መንግስት ነውና እኔ ድምጽ ሳሰማ እነዛን ሁሉ ሰዎች እያየሁ ዝም ብላችሁ የዛሬን ሆድ ብቻ እያያችሁ ድምጽ የምትሰጡ ወይም ደግሞ ሁኔታዎችን እያያችሁ it's fine ብላችሁ ዝም የምትሉ ሰዎች ትዝብት ነው። ታሪክ ይፋረዳቸዋል። ምክንያቱም እኔ እስከተመቸኝ ድረስ፣ እኔ ጥቅሜ እስከተረጋገጠ ድረስ that's fine። የገበሬውን እህል እያወጡ ቢያቃጥሉ ድምጼን አላሰማም። ዝም ብዬ ላሽ ነው። ያው አራዳዎች ላሽ አይደል የምትሉት? አይቶ እንዳላየ ላሽ እላለሁ። እኔ መብቴ እስከተረጋገጠ ድረስ እኔ በቪአይፒ ክላስ ከተመላለስኩ ድረስ እኔ የቢዝነስ ክላስ ቲኬት እየተቆረጠልኝ በየጊዜው ሀገር ቤት መመላለስ ከሆነ that's fine የሚሉ ሰዎች they don't care። በቃ እንደዛ ለማድረግ ደግሞ ህሊና መሸጥ ወይ ማከራየት፣ ያው ሪል ላይ አይታችሁ አይደል? ህሊና የሸጡ ሰዎች ምን እንደሚያደርጉና ያከራዩ ሰዎች ደግሞ ምን ያከራዩ ሰዎች በጣም ደግሞ ሰልፊሽ ናቸው። የሸጡ ቆርጦል ይለይላቸዋል። በቃ ይለጠፋሉ። ካፈር አይመልሰኝ ነው ወደ ላይ አይመለሱም፣ በዛው ይቀጥላሉ። እንደ ኤርሚያስ ለገሰ አይነቱ ማለት ነው። ኤርሚያስ ለገሰ ያከራየ ነው። አሁን ሌላ ሲመጣ ይለወጣል። ክርብት ነው የሚለው። በጣም ስለማውቀው ነው የምነግራችሁ። ክርብት ነው የሚለው። ስለዚህ እነዛ ያከራዩ ናቸው። አከራይቷል፣ ቴምፖራሪ ነው። የሆነ ነገር ሲመጣ ደግሞ እጥፍ ነው የሚባለው እና ኮንሲስተንትሊ ለህዝቤ ጥቅም እቆማለሁ፣ ለህዝቤ ጥቅም እታገላለሁ። ያ የሚያስከፍለኝን ዋጋ ከፍላለሁ። ያው በእርግጠኝነት ስርዓቱን ተለጥፌ
ጡቱን ልጥባብል ሁለቱንም ጡት በግራም በቀኝም እንደፈለክ ጥባብሎ የሚያስጠባኝ ስርዓት እንዳለ ማናቸውም የሚጠፋቸው አይመስለኝም። ማንንም ነው እኔም ብቻ አይደለም። ስለዚህ ምርጫ ብሏል። ምርጫ ደግሞ ምርጫ የውጤት ጉዳይ አይደለም። ምርጫ ሰው ወጥቶ ድምጽ የመስጠት ጉዳይ አይደለም። ምርጫ ማለት የዛሬ 5 አመት ፓርቲዎች ጉባኤ አድርጎ አባላት መልምሎ ቢሮ አደራጅቶ እየሰሩ እየገነቡ በሂደት ከ5 አመት በኋላ በርካታ አባላትን አፍርቶ ተከታዮችን አፍርቶ ህዝቡን ቀስቅሶ የሚሳተፉበት ጉዳይ እስቲል ዛሬ ድረስ ምርጫ 3 ወር ቀርቷል እየተባለ ዜጎች እየታሰሩ ፖለቲካ ፓርቲዎች ተጽዕኖ ፈጣሪዎች ጋዜጠኞች እየታሰሩ ምርጫ ምንድነው? ምርጫ ማለት እኮ አማራጭ ነው። ለህዝብ ደግሞ አማራጭ ለማቅረብ ሜዳ ያስፈልጋል እኮ። እኩል ተወዳዳሪ ከሆነ አርሰናልና ቼልሲ ሜዳ ሲገቡ እኮ ፌር የሆነ ለሁለቱም ኢንዲፔንደንትሊ የሚያገለግል ሪፈሪ ያስፈልጋል፣ ዳኛ ያስፈልጋል። ስለዚህ ምርጫ ማለት እኩል ተወዳዳሪ ተቀናቃኝ የሆኑ እኩል መብት ያላቸው በራሳቸው ድክመት ፓርቲዎች ሊዳከሙ ይችላሉ። ነገር ግን እንዳይሰሩ ሆቴሎች አዳራሽ እንዳያከራዩ፣ የአዳራሽ ስብሰባ እንዳያረጉ፣ የአደባባይ ስብሰባ እንዳያረጉ፣ ህዝብ እንዳይወጣ፣ ሰላም እንኳን ሰላም ይስፈን ለማለት ጦርነት ይቆም ለማለት እንኳን ህዝብ ለማንቀሳቀስ ጥረት ያደረጉ አካላት እስከ ዛሬም የታሰሩ አሉ፣ ታስረው የተፈቱም አሉ። የት ነው አዋሽ አርባ እየታሰሩ ምንድነው? አሁንም በምርጫ ኢትዮጵያ ስርዓት ለውጥ በምርጫ ኢትዮጵያ ዴሞክራሲያዊ ምርጫ አድርጋ የዲሞክራሲያዊ ልምምድ ውስጥ ትገባለች፣ ሽግግር ውስጥ ትገባለች ብሎ ማሰብ ምን ማለት የዋህነት ነው? ምን ማለት መጃጃል ነው? የለም እኮ ለዛ ነው እኮ ምርጫ የኢትዮጵያን ችግር አይፈታም። ምርጫ የአማራን ክልል ችግር አይፈታም። ምርጫ የትግራይን ክልል ችግር አይፈታም። ምርጫ የኦሮሞን ህዝብ ጥያቄ አይመልስም። የሚመልሰው ሁሉ አቀፍ ውይይት ነው ምንለው። ለዛ ስርዓቱ ያን አልተቀበለም። ስለዚህ ስርዓቱን በማንኛውም አማራጭ ማስወገድ ነው። ከዛ የተሻለ ምንም አይነት ምርጫ የለም። ምርጫው እሱ ነው። የኢትዮጵያ ህዝብ ምርጫ፣ የታፈነው ህዝብ ምርጫ ኮሮጆ ምናምን እንትን አድርጎ ስርዓቱን ተጨማሪ ሌጂቲሜት ሆኖ ተመርጫለሁ ብሎ ህዝብ ጫንቃ ላይ የኢትዮጵያን ህዝብ ሰቆቃ እያስቀጠለ ኢትዮጵያን ህዝብ ከጉስቁልና ወደ ጉስቁልና ከጦርነት ወደ ሌላ ጦርነት እያስገባ አንዳች የሚፈይድ ነገር ለዛች ሀገር ማምጣት አይችልም። እንግዲህ ብልጽግና ሲባል አብይ ቁንጮ ስለሆነ የሱ ሌሎቹ የሱ ፖፔትና አሻንጉሊት ስለሆኑ አጠቃላይ ነገሩን እሱ ስለሚዘውር ነው። ምክር ቤት ኖሮ አሰራር ኖሮ እሱን መገሰጽ የሚቻልበት በምክር ቤት አብይን እስቲ ምክትል ሁን ብሎ ማድረግ የሚቻልበት ምንም አይነት እንትን የለም። አንድ ሰው አንድ ነገር ቢያደርግ ወዲያው ወይ ይገደላል ወይ ይታሰራል። ስለዚህ ሁሉም ተፈራርቶ እርስ በርስ እየተጠባበቁ ነው ያሉት። ሶ ምርጫ የሚባል ነገር የኢትዮጵያ ህዝብ ምርጫ አብይን ማስወገድ ነው። አብይን ለማስወገድ ደግሞ በምርጫ አይሆንም። አብይ በስልጣኑ እስከ ቀጠለ ድረስ ጉስቁልና ይቀጥላል፣ ሰቆቃው ይቀጥላል። ያ እንዳይሆን ደግሞ አብይ መወገድ አለበት። አብይ በምንድነው የሚወገደው? በማንኛውም መልኩ። ምክንያቱም ሰላማዊ ትግል የሚያደርጉ ህዝባዊ አመፅን በማስተባበር ህዝባዊ እምቢተኝነትን በማፋፋም ህዝቡ ለመብቱና ለጥቅሙ ሲል ለማንም አይደል፣ ለአሸናፊ አይደል፣ እኔ ሄጄ ጠቅላይ ሚኒስትር ለመሆን አይደል፣ ለማንም አይደል፣ ለራሱ ወጣቱ ለራሱ የትምህርት እድል የተነፈገ የሥራ እድል የተነፈገ በጦርነት እየታፈሰ የሚማገደው ወጣት ይሄ ስርዓት ለህልውናዬም
ለራሴም ለወደፊት እጣፈንታይም አደጋ ነው አይጠቅመኝም ብሎ መነሳት ነው ያለበት። ከዛ ውጪ ምንድነው የሚያደርገው? ሁሉም ነው መነሳት ያለበት at a time then መቆጣጠር አይችልም መንግስት። አሁን እዛ ቦታ አንድ ሰው ብቻውን ብቅስል ይመታዋል። ሌላ ቦታ ብቻውን ሁሉ ቦታ ላይ ሁሉም መሪ ሆኖ መውጣት አለበት። መሪዎችን ማበረታታት ያስፈልጋል። የትኛውም ደረጃ ላይ ያለ መሪ ሆኖ አውትሻይን ያደረገ የሚወጣን ወጣት ማበረታታት ያስፈልጋል። ጀግና መፍጠር እንደዛ ጀግና የማንም ብሄር ይሁን ምንም አይነት ባክግራውንድ ይኖረው ነገር ግን ጀግና መፍጠር አለብን። መሪ ምን ፈጥረው በዛ መልኩ ነው። ይሄ ለዛሬ ባጭሩ የማስተላልፈው መልእክት ይሁንና ቶሎ እየመጣው ሐሳቦችን እንጋራለን። ሐሳቤን የምትገዙ እውነት አንዳንድ ሰዎች ከመሬት ተነስተው የሚጠሉ አሉ። ሰውን የሚጠሉ ይሄ ከሰይጣን ነው እንጂ ምክንያት ያስፈልጋል። በቃ ይሄንን አድርገሃል፣ ይሄንን አጥፍተሃል ካናፖሎጂ ኖ ፕሮብለም። ምንም እኔ ክርስቶስን ማውቅ ሰው ነኝ። ለይቅርታ የሚከበኝ ሰው አይደለሁም። ይቅርታ መጠየቅ ይችላል። ስለዚህ አይርጋለም። ስለዚህ ይቅርታ ለመጠየቅ ወደኋላ አልልም። አሳምኑኝ። በቃ እስቲ ቻሌንጅ ልስጣችሁ። አሳምኑኝ። ከዛ ውጪ ግን ሐሳቡን አንዳንድ ጊዜ ምትጠሉኝም ሰዎች አንዳንድ ሐሳቦች ላይ ምንስማማ ከሆነ ያችን ሐሳብ ግዟል። ሼር አርጉ፣ ላይክ አርጉ፣ አስተያየት ስጡ፣ ገንቡ። ይሄ ነው ትግል ማለት ኮንትሪቢዩሽን ነው። አንድ ሰው ብቻውን ምንም የሚያመጣው ነገር የለም። በቃ ኮንትሪቢዩሽን ነው። አንተም እኔም መከሌም ሁሉም እጅ ለእጅ ተያይዞ ከዚህ ችግር እንውጣ ብለን ስናምን መተባበር የግድ ነው የሚሆነው። ያኔ ለውጥ እናመጣለን 100%። if you agree share ይሄንን የምትስማማ ሼር አድርግ። ሼር በማድረግ የምትጎዳው ነገር የምታጣው ነገር የለም። ግድ የለም። ደግሞ ፔጅን ፎሎ አድርጉ እንጂ ምንድነው አጨልቃ ያያችሁ አጨልቃችሁ ዝም ብላችሁ አትሄዱ። ሼር አድርጉ ማለት እንትን አድርጉኝ፣ ፎሎ አድርጉ። ፎሎ አድርጉኝ ብዬ ጠይቄ ማለት ግን ጥሩ ነው። ወደ 240 ሺህ አካባቢ እየደረሰ ነው ፔጅ። ለሀገር ነው የምሰራው፣ ለህዝብ ነው የምሰራው፣ ለወገኖቼ ነው የምሰራው። ይጠቅማል። አንዳንድ ጊዜ ብልጽግና ውስጥ ያሉ ሰዎች ራሳቸው ይነግሩኛል፣ ይሄ የምትካተተው ነገር ይጠቅማል፣ ራሳችንን እንድናይ፣ ራሳችን እንድንፈትሽ፣ እርስ በርስ እንድንተጋገል ይጠቅማል ይሉኛል። ያው እድሉ ቢኖር ነጻ ዲሞክራሲ within intra and inter አይደለም የሚባለው within the organization ዲሞክራሲ ቢኖርና በነጻነት መተጋገል ቢኖር ጥሩ ነበር። ግን ዲሞክራሲ በባህሪው የሌለ መንግስት ከየት አምጥቶ ነው ለእናንተ ያን መብት የሚሰጠው? ግን one way or another ይጠቅማል። መተቸት ይጠቅማል። ህዝብ መብት ለህዝብ ጥቅም መጮህ ይጠቅማል። ስለዚህ እኔ ጮሃለሁ ላውድ እንዲሆን። ሁሉም ሰው ግን በየቦታው ሁሉም ሰው የድርሻው መወጣት አለበት። ድርሻዬን ነው የምወጣው። እናንተም ድርሻችሁን ተወጡ። ድርሻችሁ ሼር ማድረግ ሊሆን ይችላል። የግድ እኮ አይደለም። ኢንቦክስ በማድረግ ሐሳቡ ላይ ካፒታላይዝ በማድረግ ሊሆን ይችላል። ይሄ ድራማ የምርጫ የሚባለውን ድራማ በመቃወም ይሄ ምርጫ ይሄን ስርዓት የምናስወግድበት አንድ እድል ነው ብዬ ነው የማምነው። ምርጫ የውሸት መሆኑ ስለሚታወቅ አሸንፍ ያለው ሲል ነው እኔ ያልመረጥኩም እያለ ህዝቡ እንደሚወጣ ግልጽ ነው። ምንም ይሄ እኮ ሳይታለም የተፈታ ነው። ሁሉም ቦታ የታየ ነው። ሌላ ተጨማሪ እንትን 5 አመትማ ጫንቃዬ ላይ ተቀምጠህ አታጎሳቁለኝም የሚል ትውልድ ይነሳል። በምርጫ መንግስት
ተጨማሪ የስልጣን ጊዜውን ለማስቀጠል ጥረት በሚያደርግበት ጊዜ ሁሉም ሀገር ላይ እንደዛ ተነስቶ ስርዓቶች ሲወገዱ አይተናል። ስለዚህ በእያንዳንዳችን ምን ችለውን ያህል በመወርወር ምን ችለውን ያህል በመታገል የኢትዮጵያ ሕዝብን ፍላጎት ማሳካት አለበት። የኢትዮጵያ ሕዝብ ፍላጎት ግልጽ ስለሆነ ማለት ነው። የኢትዮጵያ ሕዝብ ፍላጎት ልማት ነው፣ ሰላም ነው፣ ዴሞክራሲ ነው። እኛ በእድሜያችን በእኛ እድሜ ዴሞክራሲ ማየት አለብን። ሰላማዊ ስልጣን ሽግግርን ማየት አለብን። ለዴሞክራሲ ቤዚክሱ ማለት መሰረቱ መጣል አለበት መሰረቱ ማለት። ስለዚህ የሀገሪቱ እጣ ፈንታ ደግሞ በእኛ ነው፣ በወጣቶች ነው፣ በትውልድ ነው። ወጣቶች ደግሞ ከኛም በላይ ወደፊት እቺን ሀገር የሚኖሩ የጉስቁልናውም ተጋሪ የልማቱም የመልካም አስተዳደሩም ውጤት ተቋዳሽ የሚሆኑት እነሱ ናቸው ከኛም በበለጠ ማለት ነው። ያው ከወጣትነት ኦሬዲ ወጥተናል እኛ። ስለዚህ ይሄንን ለማለት ነው። እስቲ ይሄን ቪዲዮ ሼር አድርጉ። ሐሳቤን የምትገዙ የምትተቹኝም በግልጽ ዝም ብለው ስድብ ምናምን ተው። ይሄ አሁን የሐሳብ ለሐሳቢዎች ምናምን ተራ ተው። ስድብ አስተያየት ካለ ምክር ካለ ጠቃሚ ከሆነ ገንቢ ከሆነ እቀበላለሁ። እንዲያውም በውይይት የሚዳብር መልካም ሐሳብ ሼር ብታደርጉ እንወያይበታል፣ ምንም ችግር የለም። ስድብ ግን ባይዘው ከሚሳደበው ሰው ይልቅ ባለጌው የሚሳደበው ሰው። ስለዚህ ስድብን ያልፈራል ሰው በጣም ስድብ ይፈራል፣ ግን እኔ ስድብ አልፈራም። ምክንያቱም በሰደቡኝ ቁጥር የነሱን ብልግና ነው እንጂ የሚታወቀው የኔ አይደለም። እንደዛ ነው። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። በጣም የምትወዱኝ በርካታዎች በውስጥ መስመር የምትልኩልኝ ያላችሁ በኮሜንትም አስፍሩ። ሐሳቦችን ቶሎ ከናንተ ጋር መወያየት እፈልጋለሁ፣ መጋራት መማማር እፈልጋለሁ። ሰላም ለእናንተ ይሁን። ሻሎም ባባይ